የወዳጅ ክዳት ሰይጣን ከምንም በላይ እናንተን የሚያጠቃበት መንገድ አንዱ መንገድ ደግሞ ምን እንደሆነ ልንገራችሁ። የጥቃት ምልክት ምን እንደሆነ ገንዘብ ብታጡ እማትበሳጩ ምንም ነገር ቢያሳጣችሁ እማትበሳጩ ሰዎች ወዳጆቻችሁን በማሳጣት እናንተን ወደ ብስጭትና እልህ እንድትገቡ ወደ ቁጣ እንድትገቡ እሳት ከሰማይ እንድትሉ የሚያደርጋችሁ እንደሆነ ማወቅ አለባችሁ። በተደጋጋሚ ጊዜ በወዳጅ ክዳት ወይም በወዳጅ ማጣት የምትቸገሩ ከሆነ የወዳጅ ክዳት መንፈሳዊ ጥቃት ምልክት ነው። ሰይጣን የሆነ ፓርታችሁን አታክ ያደረገ እንደሆነ ወደ ምሬት እንድትመጡ ቅንነታችሁን እንድትጥሉ ፍቅራችሁን ደግነታችሁን ሰው ማመናችሁን ቸርነታችሁን ለሰው መስጠታችሁን እንድታቆሙ ወደ ብስጭት እንድትገቡ ሰይጣን አታክ ያደረጋችሁ እንደሆነ ማወቅ አለባችሁ። ስለዚህ ማድረግ ያለባችሁ ነገር በዙሪያችሁ በጣም የምትሳሱላቸውና የምትወዷቸው ወዳጆቻችሁን ማስታወስ ከነሱ ጋር ጠንካራ ጸሎት አብሮ መጸለይ ለዛ ለሰይጣን ጥቃት በእናንተ ላይ ለሚሰነዘር የትኛውም አሉታዊ የሆነ ነገር እነሱ እድሉን እንዳይፈጥሩ ዕውቀት በውስጣቸው መፍጠር ተገቢ ነው።